ሰላም እንዴት ናችሁ? የሀገረኛ ቲዩብ ቤተሰቦች ዛሬ እንግዲህ በሰሞኑን በከፍተኛ ሁኔታ የቴሌግራም አካውንት ሀክ እየተደረገ ይገኛል። የብዙ ሰው ቴሌግራም አካውንት ሀክ እየተደረገ መረጃቸውን እያጡ ይገኛሉ፣ አካውንታቸውን እያጡ ይገኛሉ። እነዚህን ችግሮች ለመፍታት የሚያስፈልገውን መንገድ ማሳያችሁ ይሆናል። ቴሌግራም አካውንታችን ሀክ እንዳይደረግ ቅድመ ሁኔታዎችን ማድረግ አስፈላጊ ነው። በቅድሚያ ከኢሜይል ጋር ማገናኘት የተሻለ ነው። ሁለተኛ ደግሞ በፓስኪ መቆለፍ ፓስዋርድ በመቆለፍ ሀክ እንዳይደረግ መጠበቅ ይቻላል። ሀክ ከተደረገ እንዴት ነው የምናስመልሰው የሚለውን ዛሬ ማሳያችሁ ይሆናል ማለት ነው። በመጀመሪያ ወደ ክሮም እንገባለን። ወደ ክሮም ከገባን በኋላ telegram.org.support ብለን እንጽፋለን። telegram.org.support ከዛ እንደዚህ አይነት ፔጅ ይመጣልናል። ከዛ የመጀመሪያውን ክሊክ ስናደርግ እንደዚህ አይነት ፔጅ ይከፈትልናል። ስለዚህ የመጀመሪያው ላይ please describe your problem የሚለውን ላይ ምክንያቱን እንጽፋለን ማለት ነው። የመጀመሪያው my telegram account ብላችሁ ትጀምሩና የገጠማችሁን ችግር ታስቀምጣላችሁ ማለት ነው። my telegram account out of ትሉና የገጠማችሁን ችግር ታስገባላችሁ። ከዛ your full legal name የሚላለ ትክክለኛው ስማችሁን ታስገባላችሁ። ቀጥሎ ደግሞ ኢሜል ይጠይቃችኋል። your email የሚለው ጋር ኢሜላችሁን ታስገባላችሁ። ከቴሌግራም ጋር የተገናኘውን ኢሜል ታስገባላችሁ። ኢሜል የሚሆነው ከቴሌግራም ጋር ኮኔክት ያደርጋችሁት መሆን መቻል አለበት። ከዛ ቀጥሎ ደግሞ የፎን ነምበር ይላል። ትክክለኛውን ቴሌግራም የከፈታችሁበትን ስልክ ቁጥር ታስገባላችሁ። ምክንያቱም ትክክል ነው አይደለም የሚለውን ቼክ ሊያደርገው ስለሚችል እሱን ማየት ቼክ ማድረግ ያስፈልጋል። ስለሚችል ላይ ሰብሚት ይላል። እሱ ራሱ አጣርቶ ከዛ መልስ ይሰጣችኋል ማለት ነው። ከዛም ሀክ የተደረገውን ቴሌግራም አካውንታችንን ቼክ ካደረጉ በኋላ ሀክ የተደረገው ቴሌግራም አካውንት ይመልሱልናል ማለት ነው። ስለዚህ በዛ አይነት መንገድ ማስመለስ ትችላላችሁ። መረጃውን ለሌሎች እንዲደርስ ሼር አድርጉ። ሰዎች ከዚህ ችግር እንዲላቀቁ ሼር በማድረግ አድርሷቸው። አመሰግናለሁ።